ከ5000 ዓመታት በፊት በናይል ወንዝ ዳርቻ ላይ የተመሰረተው የጥንታዊት ግብጽ ስልጣኔ በሰው ልጅ የታሪክ መዝገብ ውስጥ እጅግ አስደናቂ ከሆኑት መካከል አንዱ ነው። ይህ ስልጣኔ በበረሃ መካከል ለምለም ሕይወትን በመፍጠር በስነ ሕንፃ፣ በሕክምናና በስነ ከዋክብት ጥናት ወደር የሌለው ደረጃ ላይ ደርሶ ነበር። የጥንቷ ግብጽ ታላቅነት መሰረቱ የናይል ወንዝ ሲሆን ሕዝቡም ወንዙን እንደ አምላክ ስጦታ ይመለከተው ነበር። ይህም በዓለም ታሪክ ውስጥ ረጅሙን ዘመን የቆየ መንግሥት ለመመስረት አስችሏቸዋል። በወቅቱ የነበረው ማህበረሰብ ለሃይማኖትና ለሥርዓተ መንግሥት የሰጠው ትኩረት ለዛሬዎቹ የታሪክ ተመራማሪዎች ትልቅ ግርምት ይፈጥራል። የግብጽ ፈርዖኖች እንደ ተራ ነገሥታት ሳይሆኑ እንደ አማልክት ተወካዮች ተደርገው ይታዩ ስለነበር በሕዝባቸው ላይ ፍጹም ሥልጣን ነበራቸው። እያንዳንዱ ፈርዖን ሥልጣን ላይ ሲወጣ ለራሱ የሚሆን ዘላለማዊ መኖሪያ ወይም ፒራሚድ ማዘጋጀት ይጀምር ነበር። ይህ የእምነት ሥርዓት በሞትና በሕይወት መካከል ያለውን ግንኙነት የሚያሳይ ሲሆን አስከሬን የማድረቅ ወይም ሕመም የማዘጋጀት ጥበብም የዚሁ እምነት አካል ነበር። ፈርዖኖቹ ከሞቱ በኋላ ወደ ሌላ ዓለም እንደሚሸጋገሩ ስለሚታመን ውድ ሀብታቸውና የግል ቁሳቁሶቻቸው አብረዋቸው ይቀበሩ ነበር። ይህ ባህል ግብጽ በወርቅና በከበሩ ማዕድናት እንድትበለጽግ ትልቅ አስተዋጽኦ አድርጓል። በጊዛ የሚገኙት ታላላቅ ፒራሚዶች የጥንት ግብፃውያን በምህንድስና ጥበብ ምን ያህል ልቀው እንደነበር የሚያሳዩ ሕያው ምስክሮች ናቸው። በሚሊዮን የሚቆጠሩ ግዙፍ ድንጋዮችን ያለምንም ዘመናዊ መሳሪያ ረቂቅ በሆነ የጂኦሜትሪ ስሌት መደርደራቸው እስከ ዛሬ ድረስ የዓለም ድንቅ ሆኖ ቀጥሏል። እነዚህ ሕንፃዎች ከከዋክብት አቀማመጥ ጋር ትክክለኛ ግንኙነት እንዲኖራቸው ተደርገው የተገነቡ በመሆናቸው በወቅቱ የነበረውን የሳይንስ እድገት ያሳያሉ። ፒራሚዶቹ የነገሥታቱ መቃብር ብቻ ሳይሆኑ የግብፅን ኃያልነትና የማይናወጥ መንግሥታዊ መዋቅር ለዓለም የሚያሳዩ ትልልቅ ምልክቶች ነበሩ። ጥበባቸውም ለትውልድ ተላልፏል። የግብፃውያን የጽሕፈት ጥበብ ወይም ሂሮግሊፊክስ የታሪካቸውን ምስጢር ለሺህ ዓመታት ጠብቆ ለማቆየት ረድቷል። በድንጋይ ላይ የተቀረጹ ምስሎችና ምልክቶች የንግድ ልውውጦችን፣ የጦርነት ድሎችንና የሃይማኖት መዝሙሮችን ይዘዋል። ይህ የጽሕፈት ሥርዓት በዓለም ላይ ካሉ ጥንታዊ የመገናኛ ዘዴዎች አንዱ ሲሆን ውስብስብነቱም እጅግ የሚደነቅ ነው። ፓፒረስ ተብሎ ከሚጠራው ተክል ወረቀት በማዘጋጀት መረጃን መመዝገብ የጀመሩት እነዚሁ ጥንታዊ ግብፃውያን ነበሩ። ይህም ጥበብ በወቅቱ የነበረው አስተዳደርና የሕግ ሥርዓት በሥርዓት እንዲመራ ትልቅ ዕድል ፈጥሮላቸዋል። መዛግብቱም በቤተ መቅደሶች ውስጥ በጥንቃቄ ተቀምጠው ይገኛሉ። በጥንቷ ግብጽ የነበሩ ሴቶች ከሌሎች ጥንታዊ ሥልጣኔዎች በተለየ ሁኔታ ሰፊ መብትና ሥልጣን ነበራቸው። እንደ ንግሥት ሃትሼፕሱት ያሉ ሴቶች አገሪቱን በፈርዖንነት የመሩ ሲሆን በንግድና በግንባታ ረገድ ትልቅ ስኬት አስመዝግበዋል። ሴቶች ንብረት የማፍራት የመውረስና በፍርድ ቤት የመከራከር መብት ነበራቸው። ይህ ማኅበራዊ መዋቅር ግብጽን በወቅቱ ከነበሩ ሌሎች መንግሥታት የተለየችና የሰለጠነች አገር እንድትሆን አድርጓታል። የቤተሰብ መዋቅርና ለሴቶች የሚሰጠው ክብር ለማኅበረሰቡ መረጋጋትና ለሥልጣኔው ቀጣይነት ወሳኝ ሚና ተጫውቷል። ይህም የግብጽን ታሪክ ልዩ የሚያደርገው አንዱ ገጽታ ሆኖ ለዘመናት በታሪክ ተመዝግቧል። የግብጽ ወታደራዊ ኃይልም ቢሆን በሰረገላና በሰልጠናው የጦር መሣሪያ ይታወቅ ነበር። በተለይም በታላቁ ራምሴስ ዘመን ግብጽ ግዛቷን እስከ ሶርያና ሊቢያ ድረስ በማስፋፋት የዓለም ኃያል መንግሥት ለመሆን በቅታለች። በወቅቱ የተደረጉት ጦርነቶችና የተፈረሙት የሰላም ስምምነቶች በዓለም ዲፕሎማሲ ታሪክ ውስጥ የመጀመሪያዎቹ ተደርገው ይወሰዳሉ። የግብጽ ጦር በናይል ወንዝ ላይ ባለው የባህር ኃይል ቁጥጥርም ተወዳዳሪ አልነበረውም። ይህ ወታደራዊ ጥንካሬ አገሪቱን ከውጭ ወራሪዎች ለመከላከልና የንግድ መስመሮችን ደህንነት ለመጠበቅ አስችሏታል። የግብጽ ግዛት ስፋትና ጥንካሬ ለብዙ መቶ ዓመታት ሳይደፈር ለመቆየት የቻለው በዚህ ጥንካሬ ነው። የግብጽ ስልጣኔ በሥነ ጥበብና በሥነ ሕንፃ ብቻ ሳይሆን በግብርናው ዘርፍም እጅግ የረቀቀ ነበር። የናይልን ውሃ በመጠቀም የመስኖ ሥርዓት በመዘርጋት በዓመቱ ውስጥ በተደጋጋሚ ምርት ይሰበስቡ ነበር። ይህም ከፍተኛ የሕዝብ ቁጥር እንዲኖርና ትልልቅ ከተሞች እንዲገነቡ መሠረት ሆኗል። ገበሬዎች ለፈርዖኑ ግብር የሚከፍሉ ሲሆን ይህም ገንዘብ ለታላላቅ ፕሮጀክቶች ግንባታ ይውል ነበር። የእህል ክምችት ሥርዓታቸውን በድርቅ ወቅት ሕዝቡን ከመራብ የታደገ ብልህ አሰራር ነበር። ይህ የኢኮኖሚ መሠረት ግብጽን በወቅቱ የዓለም የንግድና የምግብ ማዕከል አድርጓታል። የምርቱ ጥራትና ብዛትም ከጎረቤት አገራት ጋር የንግድ ግንኙነት አጠናክሯል። የጥንቷ ግብጽ ሃይማኖትና መንፈሳዊ ሕይወት በየቀኑ በሚከናወኑ ተግባራት ላይ ትልቅ ተጽዕኖ ነበረው። ከ1000 በላይ አማልክትን ያመልኩ የነበረ ሲሆን ለእያንዳንዱ አምላክ ታላላቅ ቤተ መቅደሶች ተገንብተው ነበር። የካህናቱ ሥልጣንም ከፈርዖኑ ቀጥሎ እጅግ ከፍተኛና በፖለቲካው ላይ ተጽዕኖ ፈጣሪ ነበር። በካርናክና በሉክሶር የሚገኙት ግዙፍ ቤተ መቅደሶች የነበረውን ጥልቅ ሃይማኖታዊ ስሜትና ጥበብ ያሳያሉ። እያንዳንዱ በዓልና ሥነ ሥርዓት ከከዋክብትና ከወቅቶች መለዋወጥ ጋር ተያይዞ የሚከበር ነበር። ይህም የሰው ልጅ ከተፈጥሮ ጋር ያለውን ትስስር የሚያሳይ ሲሆን ሕዝቡም ለሥርዓቱ ያለውን ታማኝነት ያረጋግጥ ነበር።
እንደ ማንኛውም ታላቅ ስልጣኔ ግብፅም የውድቀት ዘመናት ነበሯት። የአስተዳደር መላላት፣ የሃይማኖት ግጭቶችና የውጭ ወራሪዎች ግፊት አገሪቱን ማዳከም ጀመሩ። የሊቢያ፣ የኑቢያና የአሦር መንግሥታት በተከታታይ ግብፅን በመውረር የፈርዖኖችን ሥልጣን ተጋሩ። በተለይ በኋለኛው ዘመን የፋርስና የግሪክ ኃይሎች አካባቢውን በመቆጣጠር የግብፅን ታላቅነት ወደ ማክተሙ አቃረቡት። የታላቁ እስክንድር መምጣትና የቶለሚዎች ሥርወ መንግሥት መመስረት ግብፅን የግሪክ ባህል ተጽዕኖ ስር እንድትወድቅ አደረጋት። ይህ ሽግግር የጥንታዊውን ግብፃዊ ማንነት ቀስ በቀስ እንዲለወጥ ያደረገው የመጀመሪያው ትልቅ እርምጃ ነበር። በመጨረሻም በ30 ዓመት ዓለም ንግሥት ክሊዮፓትራ ስትሞት ግብፅ የሮማ ግዛት አካል ሆነች። በዚህም የፈርዖኖች የ3000 ዓመታት አገዛዝ በይፋ ከተመ። ይሁን እንጂ የግብፅ ስልጣኔ ጥሎት ያለፈው ቅርስ እስከ ዛሬ ድረስ የዓለምን ሳይንስና ጥበብ እየመራ ይገኛል። ፒራሚዶቹ፣ ሐውልቶቹና ጥንታዊ መጻሕፍቱ የሰው ልጅ ምን ያህል ታላቅ ነገር መስራት እንደሚችል ማሳያ ሆነው ይቆያሉ። ዛሬም ቢሆን ሚሊዮኖች ግብፅን የሚጎበኙት ይህንን የጠፋ ስልጣኔ ምስጢር ለመረዳትና የታላቅነቱን ትንፋሽ ለመካፈል ነው። የጥንቷ ግብፅ ታሪክ የሰው ልጅ የጥበብ፣ የጽናትና የታላቅነት ምልክት ሆኖ ለዘላለም በታሪክ መዝገብ ላይ ተጽፎ ይኖራል።